ሰላም እንዴት ናችሁ? ወደ የተወደዳችሁ የቻናላችን ቤተሰቦች አንትሮፖሎጂ ቻፕተር 5 ላይ ቤዝድ ያደረጉ ጥያቄዎች ወደ እናንተ ይዘን መጥተናል። እነዚህ ጥያቄዎች እናንተን ለፋይናል የሚያዘጋጃችሁ ናቸው እና በዩኒት ቢከፋፈሉ ጥሩ ነው ባላችሁት መሰረት በዩኒት ከፋፍለን አምጥተንላችኋል። ወደ ጥያቄዎቹ እንግባ። ጥያቄ ቁጥር 1 which one of the following greatest challenge to survival of humankind in the 21st century as mentioned in the module? ስለዚህ በሞጁል ላይ በተጻፈው መሰረት ምንድነው የ21ኛው ክፍለ ዘመን የሰው ልጅ ዋና ትልቁ የሚባለው ቻሌንጅ ወይንም ደግሞ መሰናክል? ኤ ክላይሜት ቼንጅ ኤንድ ኢንቫይሮንመንታል ዲግራዴሽን፣ ቢ አይደንቲቲ ኢትኒሲቲ ኤንድ ናሽናሊቲ፣ ሲ ኢኮኖሚክ ክራይሲስ ኤንድ ግሎባል ሪሴሽንስ፣ ዲ ፓንደሚክስ ኤንድ ሄልዝ ክራይሲስ። ስለዚህ የትኛው የአየር ንብረት መለዋወጥ ነው ወይስ እነዚህ አይደንቲቲ ኢትኒሲቲ እና ናሽናሊቲ ናቸው? ሲ ኢኮኖሚክስ ክራይሲስ እና ግሎባል ሪሴሽን ናቸው ወይስ ፓንደሚክ ኤንድ ሄልዝ ክራይሲስ ናቸው? ስለዚህ ዋናው የ21ኛው ሴንቸሪ ዋና ፕሮብሌም ወይም ቻሌንጅ የሆነው ነገር ምንድን ነው ተብሎ እንትን የሚባል ያው በጣም እየጨመረ ያለ ክላይሜት ቼንጅ እና ኢንቫይሮንመንታል ዲግራዴሽን ነው ማለት ነው። ስለዚህ ኤ መልሱ ይሆናል ማለት ነው። ሁለተኛ አኮርዲንግ ቱ ብሩባካር 2004 what should anthropologists primarily talk about instead of identity as fixed thing? በብሩባከር አንጻር አንትሮፖሎጂስቶች በመጀመሪያ ደረጃ ማውራት ያለባቸው ከማንነት ይልቅ አስ ፊክስድ ቲንግ ነው የሚለው ምንድን ነው? ኤ ጄኔቲክ ፕሪዲስፖዚሽን፣ ቢ ኦንጎይንግ ኤንድ ኦፕን ኢንድድ ፕሮሰስ ኦፍ አይደንቲፊኬሽን፣ ሲ ዩኒቨርሳል ሂውማን ኤክስፒሪየንስ፣ ዲ ሂስቶሪካል ፋክትስ ኤንድ ኦብጀክቲቭ ሪያሊቲስ። ስለዚህ የትኛው ይመስላችኋል? ስለዚህ ያው ሜንሊ ይሄ እንዴት ነው ሞር አን ኦንጎይንግ እና ኦፕን ኢንድድ የሆነ ፕሮሰስ ኦፍ አይደንቲፊኬሽን ላይ ነው ሞር ማውራት ያለብን ይላል። ብሩባከር 2004 suggest that identity more generally is not real either in the essence that is not a thing that people can be said to have or to be። አይደንቲቲ የሆነ እውነታ የሆነ ነገር አይደለም እና ምንድን ነው የሆነ ሰዎች ናቸው የምንለው ነገር አይደለም። Instead we should talk about ongoing and open-ended process of identification። ይሄ በየጊዜው የተለዋወጠ የሚመጣ ሰፋ ያለ የአይደንቲፊኬሽን ፕሮሰስ ላይ ነው ማተኮር ያለብን ይላል። ስለዚህ መልሱ ቢ ነው። 3 when did the academic and popular use of term ethnicity first become quite common according to the module? when did the academic and popular use of the term ethnicity first become quite common and according to the module? ከሞጁሉ አንጻር ኢትኒሲቲ የሚለው ተርም ከመቼ በኋላ ነው በጣም ኮመን የሆነው በጣም ፖፑላር የሆነው? ኤ ቢፎር the first world war ከመጀመሪያው ዓለም ጦርነት በፊት፣ ቢ አፍተር the end of the second world war ከሁለተኛው የዓለም ጦርነት በኋላ፣ ሲ during the enlightenment period በኢንላይትመንት ፔሪድ የምንለው ሰዓት፣ ዲ ኢን አንሸንት ግሪክ ኤራ በድሮው በቀደምት በግሪክ ኤራ ነው። ስለዚህ የትኛው ይመስላችኋል? ኢትኒሲቲ የሚለው ተርም ያው አፍተር ደ ኢንድ ኦፍ ደ ሰከንድ ወርልድ ዋር ነው ሜንሊ እንትን ማድረግ የጀመረው። ስለዚህ ቢ መልሱ ይሆናል ማለት ነው። ኤክስፕላኔሽኑን ስንመለከት the module states that after the end of the second world war words like ethnicity, ethnic group, ethnic conflict and nationalism have become quite common term in English language። በእንግሊሽ ላንጉጅ more common የሆኑት ከዛ ጊዜ በኋላ ነው። ስለዚህ ቢ ነው። አራተኛ the word ethnicity is derived from the Greek term ethnos. what does ethnos literally mean? ኢትኒሲቲ የሚለው ተርም ከግሪክ ኢትኖስ ከሚለው ነው የመጣው እና ኢትኖስ ማለት ምን ማለት ነው? ኤ ግሩፕ ኦፍ ፒፕል ሼሪንግ ኮመን ቴሪቶሪ፣ ቢ ግሩፕ ኦፍ
bound together by the same manner, custom, or other distinctive feature. C, a political unit or state. D, a collection of individuals without shared trait። ስለዚህ የትኛው ይመስላችኋል? ኢትኒሲቲ የሚባለው ተርም በግሪክ ኢትኖስ ይባላል። እና ኢትኖስ ማለት ምን ማለት ነው? ኢትኖስ ማለት የሆነ የሰዎች ስብስብ ሲሆን እንደገና እርስ በርስ የሆነ ውቅር ያላቸው ተመሳሳይ ከስተም ያላቸው ናቸው። ስለዚህ ቢ ላይ ያለው የግሩፕ ኦፍ ፒፕል ባውንድ ቱጌዘር ባይ ዘ ሴም ማነር ከስተም ኦር አዘር ዲስቲንክቲቭ ፊውቸር የሚለው ይገልጽልናል ማለት ነው። አምስተኛ ዋት ዋዝ ዘ ተርም ኦፍ ቾይስ ፎር ፕሪ ሞደርን ሶሳይቲ ቢፎር ወርልድ ዋር ቱ። ለፕሪ ሞደርን ለሚለው የማህበረሰብ ተርም ከሁለተኛው ዓለም ጦርነት በፊት ምንድን ነው? ኤ ሬስ፣ ቢ ኢትኒሲቲ፣ ሲ ኔሽን፣ ዲ ትራይብ። ስለዚህ ከሞደርን ወይ ከዘመናዊው እንትን በፊት ይሄ ሶሳይቲ የሚለው ለማህበረሰብ የሚሰጠው ስያሜ ማለት ነው። ስለዚህ ይሄ ኢትኒሲቲ ነው። ኤክስፕላኔሽኑን ለመመልከት ቢፎር ዘ ወርልድ ዋር ቱ ዘ ተርም ትራይብ ዋዝ ዘ ተርም ኦፍ ቾይስ ፎር ዘ ፕሪ ሞደርን ሶሳይቲ ኤንድ ዘ ተርም ሬስ ዋዝ ዩዝድ ሪፈር ሞደርን ሶሳይቲ። ስለዚህ ኦኬ እሺ ትራይብ የሚለው ነው። ሶሪ በጣም ትልቅ ስህተት። ትራይብ የሚለው ነው ሶሳይቲን ፕሪ ሞደርን ከዘመናዊው እንትን በፊት ሞደርን የሚለው tribe was the term choice for pre-modern society and the term race was used for race የሚባለው ለሞደርን ሶሳይቲ፣ ትራይብ የሚባለው ደግሞ ለፕሪ ሞደርን ነው ማለት ነው። ኦኬ አፍተር ወርልድ ዋር ቱ what term gradually replaced race within both the North American and European tradition due to its link with Nazi ideology? ከሁለተኛው ዓለም ጦርነት በኋላ ምንድነው ሬስ የሚለውን ተርም ቀስ በቀስ የተካው በኖርዝ አሜሪካን እና በዩሮፒያን ባህል ዲዩ ቱ ኢትስ ሊንክ ዊዝ ናዚ አይዲዮሎጂ፣ ከናዚ አይዲዮሎጂ ጋር በመገናኘቱ ምክንያት ሬስ የሚለውን ተርም የተካው ምንድን ነው? ኤ ናሽናሊቲ፣ ቢ ኢትኒሲቲ፣ ሲ ትራይብ፣ ዲ ካልቸር። ስለዚህ የትኛው ይመስላችኋል? ስለዚህ ሬስ የሚለውን የተካው ኢትኒሲቲ የሚለው ነው ማለት ነው። ኢትኒሲቲ የሚለው ነው። ኤክስፕላኔሽኑን ለመመልከት አፍተር ዘ ኤንድ ኦፍ ወርልድ ዋር ቱ ዘ ተርም ኢትኒሲቲ ግራጁዋሊ ሪፕሌስድ ሬስ ዊዝን ቦዝ ዘ ኖርዝ አሜሪካን ትራዲሽን ኤንድ ዘ ዩሮፒያን ትራዲሽን። ስለዚህ መልሱ ቢ ነው። ሰባተኛ አሁን 4 ጥያቄ ብቻ ነው የቀረን እና ፕሊስ ላይክ በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። አኮርዲንግ ቱ ማክስ ዌበር ኦን ዋት ማክስ ዌበር ኦን ዋት ኢዝ አን ኢትኒክ ግሩፕ ቤዝድ። በማክስ ዌበር አንጻር ኢትኒክ ግሩፕ ዋና ቤዝድ የሚያደርገው ወይም መሰረቱ ምን ላይ ነው? ኤ ኦብጀክቲቭ ብለድ ሪሌሽንሽፕ፣ ቢ ሳብጀክቲቭ ቢሊቭ ኢን ኮመን ዲሰንት ሼርድ ባይ ኢትስ ሜምበርስ፣ ሲ ኢኮኖሚክ ክላስ ኤንድ ሶሻል ስታተስ፣ ዲ ሌጋል ኤንድ ፖለቲካል ዲክሪዝ። ስለዚህ የትኛው ይመስላችሁ? According to Max Weber, on what is an ethnic group based? A. Objective blood relationship. B. A subjective belief in common descent shared by its members. C. Economic class and social status. D. Legal and political decrees. የትኛው ይመስላችኋል? ሳብጀክቲቭ የሆነ ብሊቭ እና ዋና መሰረቱ የሚያደርገው ተመሳሳይ የሆነ ዲሰንት ላይ ነው የሚለው በትክክል ይገልጽልናል በማክስ ዌበር አንጻር ኢትኒክ ግሩፕን። ስለዚህ ሳብጀክቲቭ ቢሊቭ ኢን ዘ ኮመን ዲሰንት ሼርድ ባይ ኢትስ ሜምበር የሚለው መልስ ነው ማለት ነው። አሁን 3 ጥያቄ ብቻ ቀርቶናል። የቀኑ የምንለቃቸው ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። 8ኛ What was the focus of Friedrich Barth's in 1968 model of ethnicity as opposed to the cultural stuff? ዋና የፍሬድሪክ ባርስ ዋና የኢትኒሲቲ ሞዴል ከካልቸራል ስታፍ ተቃራኒ ሆኖ ዋና ትኩረቱ ምንድን ነበር? የፍሬድሪክ ባርስ ከካልቸራል ስታፍ ተቃራኒ ኤ the genetic makeup of ethnic group, B the social process that produce and reproduce boundary of identification and differentiation, C the
ኒውሜሪካል ሳይዝ ኦፍ ኢትኒክ ፖፑሌሽን፣ ዲ ዘ ሂስቶሪካል ኦሪጂን ኦፍ ካልቸራል ትሬት። ስለዚህ የትኛው ይመስላችሁ? ቢ ዘ ሶሻል ፕሮሰስ ኦፍ ዛት ፕሮዲውስ ኤንድ ሪፕሮዲውስ ባውንደሪ ኦፍ አይደንቲፊኬሽን ኤንድ ዲፍረንሺዬሽን የሚለው የፍሬድሪክ ባርትን ሀሳብ ይገልጽልናል ማለት ነው። ስለዚህ የስምንተኛ መልሱ ቢ ነው። ዘጠነኛ ፎር ባርትስ ዋት ኢዝ ኢትኒሲቲ ፕራይመርሊ ሲን አስ። ለባርትስ ኢትኒሲቲ ሜንሊ የሚታየው እንዴት ነው? ኤ ኮሌክሽን ኦፍ ፊክስድ ካልቸራል ትሬት፣ ቢ ባዮሎጂካል ካታጎሪ፣ ሲ ሶሻል ኦርጋናይዜሽን ኦፍ ካልቸራል ዲፍረንስ፣ ዲ አን አውትካም ኦፍ ኢኮኖሚክ ኮምፒቲሽን። ስለዚህ በባርትስ አንጻር ኢትኒሲቲ በመጀመሪያ ደረጃ የሚታየው እንዴት ነው? ሲ የሶሻል ኦርጋናይዜሽን ኦፍ ካልቸራል ዲፍረንስ የሚለው ይገልጽልናል። ፎር ባርትስ ኢትኒሲቲ ኢዝ ሲን አስ የሶሻል ኦርጋናይዜሽን ኦፍ ካልቸራል ዲፍረንስ። ስለዚህ ዘጠነኛ መልሱ ሲ ነው ማለት ነው። አስረኛ የመጨረሻዋ ጥያቄ ላይ ደርሰናል። ሌሎች ጥያቄዎችም አሉ፣ ግን በሌላ ቪዲዮ ነው እነሱን የምታገኟቸው። ስለዚህ አስረኛ አኮርዲንግ ቱ ባርትስ ዋት ኢዝ ዲሲሲቭ ፊውቸር ኦፍ ኢትኒሲቲ? ኤ ሰብስቴንሻል ካልቸር ዲፍረንስ ቢትዊን ግሩፕስ፣ ቢ ዘ ኒውሜሪካል ሳይዝ ኦፍ ግሩፕስ፣ ሲ ዘ ሶሻል ኮንታክት ዊዝ አዘር ዛት ሊድ ቱ ዲፊኒሽን ኤንድ ካታጎራይዜሽን ኦፍ አን አስ ኤንድ ዘም፣ ዲ ዘ ጂኦግራፊካል አይዞሌሽን ኦፍ ግሩፕስ። የትኛው ነው? ስለዚህ አኮርዲንግ ቱ ባርትስ ዋና የኢትኒሲቲ ዲሲቭስ ፊውቸሩ ምንድን ነው? ዘ ሶሻል ኮንታክት ዊዝ አዘር ዛት ሊድ ቱ ዲፊኒሽን ኤንድ ካታጎራይዜሽን ኦፍ አን አስ ኤንድ ዘም የሚለው መልስ ነው ማለት ነው። ስለዚህ አስረኛ መልሱ ሲ ነው። በየቀኑ የሚለቀቁ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲስተካከል የምትፈልጉት ነገር ካለ ኮመንት አድርጉልን፣ እናስተካክላለን።